ሰላም እንዴት ናችሁ? የመስት ዩቲዩብ ተከታዮች እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ የመጣነው ምስጋናም ለማቅረብ አንዳንድ ያለፉበትንም ታሪክንም ላጫውታችሁ ነው የመጣሁት። ያው በሰው ሀገር ብዙ ረጅም ዓመታትን ስላሳለፉኝ እኔ ይጠቅማችኋል ብዬ የማስበውን ሀሳቦችን አጋራችኋለሁ ወደፊት ማለት ነው። ዛሬ ግን የመጣሁት አንደኛ ለእኔንም እንድታመሰግኑልኝ እንዴት ደስ የሚል ጊዜ ነው ያሳለፉት ማለት ነው። 2 ቀን እዛ ያው ሳልደውልላት በአጋጣሚ ነው እዛው ቪዲዮ ላይ እንዳያችሁት የሄድኩትና ግን በጣም ደስ የሚል ጊዜ ነበር ያሳለፉት። በቃ እንዴት ነው ቁጭ ብላ ነው የምታዳምጣችሁ። የሰው ሪስፔክት ክብር አላት ማለት ነው። በጣም ነው የምታዳምጣችሁ። በጣም ደስ የምትል እንዴት ነው ለሰው አርአያ የምትሆን ሴት ናት። አመስግኑልኝ። ግን ያው ብዙ ታሪኮች አሉኝ፣ 10 ዓመት ታሪኮች አካፍላችኋለሁ። ሰው ሀገር ላይ የምናሳልፈው ነገር በጣም የሚያሳዝኑ የሚያስደስቱ በብዛት የሚያሳዝኑ ነው ያለው። ግን ያው ትማሩበታላችሁ። ሁሌም አንዳንድ ቀን እንደዚህ እየመጣሁኝ አጫውታችኋለሁ። ሰብስክራይብ እያደረጋችሁ አግዙኝ፣ አበረታቱኝ። ያው ወደፊትም እኔ የተለያየ ነገሮችን ያለፍኩባቸውን በተለያየ ነገር አቀርብላችኋለሁ። በነገራችን ላይ የንግግር ሰው አይደለሁም እኔ እንደዚህ ብዙ ማውራት እንደዚህ አልችልበትም ነው የሚባለው። የሙያ ሰው ነኝ ነው። በጣም የተለያየ ምግቦችን የሀገር ውስጥ ብትሉ የውጭውን ብትሉ በደንብ ነው የምትለው ማለት ነው። የፈለጋችሁትን አጋራችኋለሁ እየሰራሁኝ። ሳምንት ሌላኛውን ስቶሪን ይዤላችሁ እመጣለሁ። ቻው፣ ደህና ሁኑ።